ሰላም ጤና ይስጥልን ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን። ዛሬ ሪያድ ሜትሮን እስቲ አብረን እየጎበኘን በዛውም አንዳንድ ነገር ጠቃሚ የሆኑ መረጃዎችን አብረን እስቲ እንካፈል። አው በጣም ደስ የሚለው ያለው ነገር በጣም ማነው የሚሳፈርበት ጥቅሙ ምንድነው ብለን ሲጀመር ሲሰራ አካባቢ በጣም ነው የሚለው እዚህ ያው ነዳጅ ነፃ ሆነበት ሀገር ቀጥሎ ደግሞ መኪና በሞላበት ሀገር ሮርካሽ ነው ማን የሚጓዝበት ብለን በጣም አጥራልተን ነበር ሲጀመር አካባቢ ታስታውስ ከሆነ ዛሬ 5 ዓመት አሁን ግን በጣም ሰዎች በብዛት ይጓዙበታል። ማይቀነስ ኤርፖርት ነው የሚሰሩ ሰዎች ማለት ነው እና በጣም ናይስ ነው። ምናልባት ግር የሚል ነገር መስዋዕቱ እንደዚህ አሁን የመኪና ችግር የጉዞ ችግር ኖሮባችሁ ግር የሚል ነገር ያለው መስዋዕቱ ከመጠቃቀም ምንም ወላላት ነው። ለሁለት ሰዓት 4 ሪያል ነው 4 ሪያል ነው የሚከፈልበት። የስቴሽኑ ሪቻርጅ ማድረግ ይቻላል ማለት ካርድ የራሱ የሆነ ካርድ መግዛት ይቻላል። ቀጥሎ ደግሞ በየቀኑ ወይም በምንጓዝበት ሰዓት ብቻ በኤቲኤማችን ሊሆን ይችላል ካሽ ሊሆን ይችላል ከፍሎ ደግሞ ሁሌ መጠቀም ይቻላል። አንዴ ካርዷን ገዝቶ ሪቻርጅ ያደርጉ መጠቀም ይቻላል። በየስቴሽኑ አለ። በየስቴሽኑ ካርዷን መግዛትና የፈለጉትን ያህል ደግሞ ሪቻርጅ ማድረግ ወይም ገንዘብ መሙላት ይችላሉ እና በጣም ቅናሽነቱ በዛ ላይ አዝናኝነቱ ፍጥነቱ በጣም ተጠቃሚ የሚያደርግ ነው። እኔ እንዳልከው በፍጹም እንደዚህ አይነት ጥቅም ይኖረዋል ብዬ አስቤ አላውቅም። አሁን ግን ብዙ እህቶቻችን በተለይ እንደዚህ ተመላላሽ ሆኑ ከረጅም ርቀት የተመላለሱ ስራ ለሚሰሩ እህቶቻችን ፍቱን የሆነ መፍትሄ ነው። ብሩ ርካሽ ነው። የሄዱ የተዝናኑ ነው የምትሄደው። እንደ መኪና በእንትኑ ዛህማ አያቆመውም። ፈጣን ነው። በትንሽ ሰዓት ነው ወደ ፈለክበት ቦታ የምትደርሰው እና በጣም ሲስተሙ ደግሞ በጣም የሚገርም ነው። አንድ ካርድ ላይ ለምሳሌ እንትን የሞላኸው ብር ሪያል እስኪያልቅ ድረስ አሁን 4 ሪያል ለ2 ሰዓት ያህል ነው የሚያገለግለው ማለት ለምሳሌ አሁን እኔ ከዚህ ከመንፏ ተነስቼ ኤርፖርት የሳውዲ አየር ማረፊያ ድረስ ወይም አየር መንገድ ድረስ ብንሄድ ከባስ ብቻ በመጀመሪያ ኢንፎርሜሽን በደንብ አድርገን እንትን ማድረግ ነው መያዝ ነው። የትኛው ባስ እስከሄድ ድረስ ያደርሰኛል የሚለው ከዛ በባስ እያቆራረጡ እንትን እስኪ ባቡሩ እስካለበት ድረስ ትሄዳለህ። ከዛ በባቡሩ ደግሞ ረጅም ርቀት እስከ መድረሻ ድረስ ማየት ትችላለህና በጣም ፍቱን የሆነ መፍትሄ ሆኖ አግኝቼዋለሁ። አብሮ ነው ማለት ለሁለቱም ማለት አንዱ የገዛው የአራት ብሩ ካርድ ወይም ደግሞ ቲኬት ሁለቱንም የሚያገለግለዋል። በኩል ሰዓት ሁለቱንም መጠቀም ይቻላል። ባሱንም ያገለግላል። ስለዚህ በጣም ናይስ ነው። ይሄ ደግሞ ኤርፖርት ለመሄድ የሚቸገሩ ሰዎች አሉ። ብዙ ጊዜ ሰው የሌላቸው ከኤርፖርት ሲመጡ እንደዚህ ረጅም ርቀት በተለይ በጣም ወሳኝ ነው። ታክሲ እንደምናውቀው ክፍያቸው አስቸጋሪ ነው። ነዳጅ ምንም ርካሽ ቢሆን እንኳን ሰዎች ያው ስግብግብነት አለ። ይሄ ግን በጣም በቀላል ከስራ ቦታ መምጣት ሊሆን ይችላል። በተለይ ነገሮች ለቀልድ መጠቃቀም የሚቻል ነው እና ነገሮችም ኢዚ ናቸው። በጣም ቀላል ነው አጠቃቀምም በጣም ቀላል ነው። ከለር አለው። አሁን ለምሳሌ ማንበብ የማይችል ሰው አንደኛ ይናገራል ራሱ ውስጥ ሹፌር የለውም። በነገራችን ላይ ሰው አልባ ነው፣ ሮቦት ሲስተም ነው። አስገራሚው ነገሩ ማለት ነው። ግን ሮቦት ሲስተም ሆኖ እንኳን በየስቴሽኑ ወይ ደግሞ የት እንደደረስ የት ጋር ምን ዩተርን እንደሚመለስ ሁሉ ነገር ስለሚናገር አንደኛ በሱ ሲስተም፣ ሁለት ደግሞ ከለር አለው። የዚህ ሰፈር አሁን ለምሳሌ ወደ መላዝ መስመር የሚመጣው ኦሬንጅ ከለር ነው። ወደ ሙፉሃ ወደ ዚዚያ ምናምን ደግሞ ኔቪ ወይም ብሉ ከለር ይመስለኛል። እንዲህ በቃ በየመስመሩ ወደ ኤርፖርት ደግሞ የሚሄደው ደግሞ እንደዚህ የራሱ የሆነ ከለር አለው። ያው እንዲህ ከለር ባለ ማለት እስካሁን ያ ነገሮች ሁሉ ኦፕሽኖች ስላሉት በዛ ሲስተም ማንበብ የማይችል ሰው እንኳን ማለት ነው ጽሁፍም አለው ውስጡ ላይ ውጭም ላይ ስቴሽኑ ላይ የስቴሽኑ ጽሁፍ አለ። በዚህ ነገር ሁሉ መጠቀም ይቻላል። ብቻ በጣም ነው ደስ የሚለው። ውስጥ ለውስጥ ነው አብዛኛው ቦታ። እንደውም ባለፈው አንድ ወንድማችን በጣም ፈገግ ያሰኝቶናል። የእውነት ቀንም ማታም አሁን ስንጓዝ አንዳንዴ እናያቸዋለን ውጭ ሲሰሩ ውስጥ ለውስጥ ሲሰሩ በጣም ረጅም ርቀት ነው
በማይታይ መልኩ ውስጥ ለውስጥ የሚጓዝ ባቡር እና አፈር ሲያጓጉዙ አላየንም። ምን እያደረጉት ነው አፈሩ ብሎ እውነት ፈገግ እያሰኘን ነገር። የእውነት ግን አንተ አልተገረምክም? ማለት አስበው ታውቅ ነበር? እኔ አስቤው አላውቅም ነበር። ግን አስገርሙኛል። ምክንያቱም ከመለዝ እኛ አሁን የጀመርነው ከሀሩን ረሺድ ስቴሽን ነበር። ወደ መለዝ መጥቶ ወደ ምድር ሲገባ ከዛ በኋላ ለረጅም ሰዓት ነው ምድር ለምድር ይሄ በጣም ለረጅም ሰዓት ማለት እስከ ስዌዲ አካባቢ ሲደርስ የወጣው አይደል? ረጅም ርቀት አስበዋል። ከመለዝ እስከ ስዌዲ እና በጣም ደስ የሚል ስትሄድ ግራና ቀኝ የምታያቸው የስቴሽኑ ደግሞ በጣም የተሰራበት ዲኮሩ ከተማውን እያየህ ነው የምትሄደው። ብቻ አስደሳች ነው። የባቡሩ በጣም ትንነት ንጹህ ነው። ያው አዲስ ስለሆነ ነው፣ ዘመናዊ ነው እና በጣም እኔ ተመችቶኛል። ይኸው እዚህ ጋር አሁን ልትወጡ ስትሉ ካርዷን እዛ ላይ ቁጭ ማድረግ ነው። ራሱ ልክ እንደ ኤርፖርት አውቶማቲካሊ ይከፍትላችኋል በሩ። ወጣችሁ በቃ ወደ ቤታችሁ ነው። ስትገቡም ልክ እንደዛው ካርዷን ታስነኩታላችሁ። ፓስ አድርጎ ማለፍ ነው በቃ አውቶማቲካሊ ይከፍታል። ካርድ ለሌላችሁ ደግሞ በኤቲኤም ካርድ መጠቀም ትችላላችሁ። በጣም ደግሞ ጥሩ የሚያደርገው ደግሞ ኢቃማ የሌለው ሰው ይሄን ካርድ ገዝቶ መጠቀም ይችላል። ኢቃማ አይጠይቅም ካርዱ ሲገዛ። ያ ነገሩ ደስ ይላል። ብዙ ነገሩ ብቻ ደስ የሚል ነገር አለው። አሁን ለምሳሌ እዚህ ጋር አሁን ውጭ ከላይ እየሄደ ይመስለኛል። ውስጥ ግራውንድ ላይ አይመስለኝም። አሁን ከላይ እየሄደ ነው። ለምሳሌ ይሄ ምንድነው ኩብሪ ላይ እንደ ባስ የሚሄድበት ቦታ ስላለ ልክ እንደዚህ ነው እየሄደ ያለው። አብዛኛው ቦታ ግን ውስጥ ለውስጥ ነው። ማነው የት እንደሄደ እንኳን እኔ አፈሩን ስለ አፈሩ አሁን የእውነት ተገርሜ ከዛላም ደግሞ እያሰብኩት ነበር። አልፎ ወንድማችን ያነሳው ነገር እኔ የእውነት የተወሰዱት እንዴት ሲጓጓዝ አላየንም የሚለውን አላሰብኩበትም። እሱ ካለ በኋላ ግን አስቤው በቃ የሆነ ሲስተም ይኖራቸዋል። እርግጠኛ ነኝ በቱቦ ሲስተም ለምሳሌ ሲቆፍር እየሳበ ልክ እንደ ፓምፕ ማለት ነው ውሃ እንደሚስበው ልክ እንደዛ እየሳበ እንጂ የሚያቀብል ወይ የሆነ ቦታ የሚያደርሰው ይመስላል በዛ ሲስተም እንጂ የእውነት ምን ያህል መኪና በየቀኑ ላይ ነበር አፈንጭኖች ሲጓዝ ማለት ነው። ስለዚህ ያንንም አላየንም እሱ እንዳለው። ለማንኛውም መጠቃቀም የምትፈልጉ በጣም ቀላል ነው። ሲስተሙ ቀላል ነው። በዛውም ደግሞ አንዳንዴ አሁን እኛ ባለፈው መኪና አቁመን ሄደን ስቴሽን አካባቢ መኪናውን አቁመን አንዳንዴ በቃ እንደዚህ አሁን ያለ መንዳት ማለት ያለ መኪና እንደዚህ ሪላክስ ማድረግ ስትፈልጉ ነገር ማየት ስትፈልጉ በጎብኘት የሆነ ቦታ ዚያራ እንኳን እዚህ ጀለስ ጋር ምናምን ሲሄዱ እንኳን ሪላክስ አድርጎ በቃ ያለ ምንም ቴንሽን እንዳት ምናምን ከዛ ነገር ራስን ለቅቅ አድርጎ ደርሶ ለመምጣት ናይስ ነው። በጣም ደግሞ ክራውድድ የሆኑ ቦታዎች ላይ ደግሞ ፓርኪንግ ይጠፋል። እንዲህ ያን ታሳቢ በማድረግ በ4 ሪያል እንደፈለጉ መሆን የሚቻልበት በጣም ናይስ ነው። እኔ ወድጄዋለሁ። አንዳንዴ ያስፈልጋል የእውነት አንዳንዴ የሆነ መዝናኛ ለመሄድ ጓደኛ ጋር ለመሄድ እንደዚህ ነው። መኪና ቆም አድርገህ አሁን ያም ጀለሳችን ነው ሲመራው ወለያ ባሱ ነው ቆሞ ነው የሚመጣው። ዝም ብሎ ማለት ነው። ዝም ብሎ በቃ ወለያ ቆሞ መኪናው እየነዳ ይመጣል። እዚሁ ፈታ ይላል ማለት ነው። እና ቅዳሜም ወይም ደግሞ እንደዚህ በረፍቱ ቀን ደግሞ ወይም ነገ ስራ ነው ሲባል ተነስቶ ደግሞ ሄዶ 300 ደግሞ ማስታወቂያ ብዙ ይጥላል ማለት ነው። ብቻ ደስ ይላል በጣም። አዎ አካባቢ ሲደርስ የሚያሳየን ማውረጃ መጫኛ በጣም ጊዜ ምናምን ራሱ የሚገርም ራሱ ነው የሚነዳው። በየደረስንበት ስትደርስ እዚህ ደርሳል እያለ ገና ከመድረስ በፊት ይነግርሃል እና በሩ ከፍትላቸዋል፣ ይዘጋላቸዋል። አስበዋል ኦፕሬት የሚያደርግ ኦፕሬተር ሳይኖረው ይህንም ያህል ባቡር ሁሉ ነገሩ ያው እንትን ነው፣ ጂፒኤስ ነው። የት እንደደረስ ከመድረስ በፊት ይነግርሃል። ስንት ስቴሽኖች እንዳሉት አንተ የትኛው ስቴሽን ላይ እንዳለ በስክሪን ሁሉ ነገር ቁልጭ ብሎ ይታያል። እና የመጀመሪያ ሰሞን ያው ትንሽ ሊያደናበር ይችላል፣ ግን ከመሄድ በፊት በደንብ ኢንፎርሜሽን መጠየቅ። ሄደህም ደግሞ ምን ችግር አለው? 4 ሪያል ነው ለ2 ሰዓት ዙረት 4 ሪያል ደግሞ በባቡር ነው። 2 ሰዓት የሚዞረው በባቡር ነው እና ያ
በጣም እንትኑን ሰዓቱን በጣም ያሳጥረዋልና የዞራችሁ እንግዲህ የተዝናናችሁ ወደምትፈልጉበት መሄድ ትችላላችሁ እና ይመቻችሁ ሞክሩት ነው የምለው። ፈታ ማለት ነው አንዳንዴ ያስፈልጋል። ጥሩ የሚያዝናናም ነገር አለው። ሲስተምም ታውቅበታል። የተለያዩ ነገሮችን በሩቅ ሆነህ ስታስበው ትንሽ እንዴት ወዴት እስከዛ ስትላለህ ሲስተሞችንም እንድታውቅ ያደርግሃል። አሁን መውጫችን ደርሷል። እኛም እየተጓዝን ነው፣ እየወጣን ነው ከባቡር ወርደናል እና እስኪ የተሻለ ሰፈር ደግሞ ሄደን ውጭውንም ጭምር ከላይ የሪያድን ቪው ምናምን እናሳያችኋለን። ይመቻችሁ እንላለን እና የሊፍቱን ርዝመት ወደ ምድር መውረጃና ከምድር መውጫው በጣም አስገራሚና የሚያስደንቅ ነው። ዝም ብሎ እንትን ለማድረግ እንኳን ለመዝናናት እንኳን አእምሮን ለማደስ እንኳን ለጉዳይ ባንሄድ እንኳን በጣም አስፈላጊ ነው።